ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተመልካቾች እንደምን አላችሁ? አጫጭርና አዲስ የሆኑ የዝውውር መረጃዎችን ይዤላችሁ መጥቻለሁ። ከዜናዎቹ ጋር ሳሚ ነኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ክረምት ብዙ ክለቦች ተጫዋቾቻቸውን ውል እያስፈረሙ፣ አንዳንዶቹ ደግሞ ከሌላ ክለብ ተጫዋች እያስፈረሙ እንዳለ ይታወቃል። አብዛኞቹ የእንግሊዝ ፕሪሚየር ሊግ ክለቦች ምናልባት የዝውውር መስኮቱ ከመከፈቱ ቀደም ብሎ ብዙ ነገሮችን እያጠናቀቁ ብዙ የዝውውር ዜናዎችን እየሰማን፣ አንዳንድ ክለቦች ደግሞ ስማቸው ከተጫዋቾች ጋር እየተነሳ ይገኛል። ምናልባት ቶፕ 6 የምንላቸው ወይ ደግሞ ስማቸውን በጉልህ የምናውቃቸው ክለቦች ተጫዋቾችን በማስፈረም ሂደት ውስጥ ብዙና ሰፋ ያለ ሀሳብ ይዘው ይገኛሉ። ለምሳሌ የዓለም ክለቦች ዋንጫ ላይ የሚሳተፈው ማንቸስተር ሲቲ የዝውውር መስኮቱን ለጥቂት ቀናት ሲከፈት በምን ያክል ፍጥነት ተጫዋቾችን እንዳስፈረመ ማየት እንችላለን። ለምሳሌ እንደነ ራያን ቸርኪ፣ አንቶኒ እና ቲጃኒ ራይንደርሰን ሶስቱን ተጫዋቾችን ማስፈረሙን ይፋ አድርጎ ነበረ። ምናልባት እነዚህ ተጫዋቾች በዓለም ክለቦች ዋንጫ ላይ እንዲሳተፉ ደስ ከመፈለግ የተነሳ ገንዘብ በማውጣት ነው ተጫዋቾችን ያስፈረመው። ወደ ሊቨርፑል ቤት ስንመጣ ሊቨርፑል ምናልባት አምና ያደረገውን ነገር በመመልከት ዘንድሮ ይሄን ያክል በዝውውር መስኮቱ ላይ ይገፋል ወይ ደግሞ በዝውውር መስኮቱ ላይ ብዙ ነገር ያደርጋል ተብሎ አይጠበቅም ነበር። ነገር ግን ሳይጠበቅ በፍጥነት ያጎደላቸውን ቦታዎች ሲሞላ ተመልክተናል። ትሬንት አሌክዛንደር-አርኖልድን ወደ ማድሪድ ሸጦ ብዙም ሳይቆይ የእሱን ቦታ በፍሪምፖንግ ሞልቷል። ስለዚህ አምና የነበረበትን ወይ ደግሞ አምና ያደረገ የነበረውን በጣም የፈዘዘና በጣም ወደኋላ የቀረ የዝውውር ዘንድሮ ግን በምን ያክል ፍጥነት ዝውውሮችን ያደረገ እንደነበር አይተናል። አሁን በዘኛው ግራ በኩል በአንዲ ሮበርትሰን በኩል ሚሎስ ኬርኬዝን፣ በትሬንት በኩል ፍሪምፖንግ እና ምናልባት በፕሪሚየር ሊጉ ላይ ትልቅ ተጽዕኖ ይፈጥራል ብዬ ማስበው በግሌ እንደነ ፍሎሪያን ዊልትዝን የመሰለ ተጫዋች ለፕሪሚየር ሊግም ለዛ ለቡንደስሊጋውም ለጀርመኑም ክለብ ሪከርድ በሆነ ዋጋ ወደ ፕሪሚየር ሊጉ አምጥቶታል ማለት ነው ተጫዋች። ስለዚህ እነዚህ ሁለት ክለቦች በዝውውር ሂደቱ ላይ በዝውውር ጉዳዩ ላይ በጣም ሰፋ ያለን ጊዜ ወስደው ሰፋ ያለን ሰዓት ወስደው ብዙ ነገር አድርጓል። ወደ ማንቸስተር ዩናይትድ ቤት ስንመጣ ማንቸስተር ዩናይትድ ያው ብዙ ካምና መሰራት ያለባቸው ነገሮች አሉ። ኤሪክ ቴን ሃግ ምናልባት ስህተት ሰርተዋል ብለን ለማሰብ ወይ ደግሞ ስህተት አድርገዋል የማንቸስተር ዩናይትድን ቤት ብዙ ነገሮችን የዝውውር ነገሩን ስትራክቸሩን አበላሽተውታል ብሎ ለማለት ቢያስቸግርም፣ ምክንያቱም በእነሱ ቦታ በእነሱ በነበሩበት ጊዜ በጣም ያየናቸው ተጫዋቾች አሉ። እኔ በግሌ እንደነ ኮቢ ሜኑ፣ አሌሃንድሮ ጋርናቾ የመሳሰሉ ተጫዋቾች ተመልክቻለሁ። በዛው ልክ ደግሞ ስህተት የሰሩበት እንደነ አንድሬ ኦናና፣ ራስመስ ሆይሉንድ ምናምን የመሳሰሉ ተጫዋቾች አሉ። እነዚህ ተጫዋቾች በሙሉ አንዳንዶቹ በጣም አሪፍ የሚባል አቋም የሚያሳዩ፣ አንዳንዶቹ ደግሞ ከተጠበቀው አቋም በላይ የሚወርዱ ወይ ደግሞ የተጠበቀባቸውን ያክል ማያደርጉ ናቸው። አሁን ግን ሩበን አሞሪም የስፖርቲንግ ሊዝበን በነበሩበት ጊዜ ያደርጉት የነበረውን ነገር ምን አይነት የስታፍ ስርዓት እንደነበራቸው፣ እንዴት አድርገው ተጫዋቾችን መመልመል እንዳለባቸው፣ ከየትኛው ክለብ ማምጣት እንዳለባቸው፣ ለእሳቸው የጨዋታ ስርዓትና ለእሳቸው የጨዋታ እቅድ ሊመች የሚችል ተጫዋች ማምጣት እንዳለባቸው ይረዳሉ ብዬ አስባለሁ። ምናልባት የመጀመሪያ ፈራሚያቸው የሆነው ማቲያስ ኩኛ በነበረበት የወልቭስ ቤት ላይ በጣም ትልቅ ተጽዕኖ ፈጣሪ አምበል የነበረ ነገሮችን ማድረግ የሚችል በጣም ከኳስ ጋር ምቾት የሚሰማው ምናልባት አሞሪም ለሚፈልጉት የጨዋታ ስርዓት የሚመች አይነት አንደኛው 10 ቁጥር ሆኖ መጫወት የሚችል አይነት ድንቅ ተጫዋች ነው። አሁን ስሙ በጣም በሰፊ እየተነሳ ምናልባት የጊዜ ጉዳይ ይሆናል እንጂ የብሬንትፎርዱ ተጫዋች ብራያን ኢምቤሞ የዚህ ክለብ ንብረት መሆኑ የሚቀር አይመስልም። እኔም በግሌ ማምነው እሱን ነው። እንደዚህ ሚዛዛ በጣም ሬድ የሆነ በጣም በዚህ ልክ ዩናይትድ ገፍቶ የመጣበት ተጫዋች ነው። አሞሪም የተጫዋቹ አድናቂ እንደሆነ ይታወቃል። ስለዚህ ይህን ተጫዋች ወደ ቅርቡ ወደ ክለባቸው ይቀላቅሉና አዲስ ነገር ያሳዩናል ብዬ አስባለሁ። ሌላው የማንቸስተር ዩናይትድ ትልቁ አንገብጋቢ ጥያቄ ሁለት ቦታ ላይ ነው ብዬ አስባለሁ። የመጀመሪያው የግብ ጠባቂ ነው። ከዛ ሲቀጥል ደግሞ የፊት መስመር አጥቂ ተጫዋች ያስፈልጋል። አሞሪም ለሚጫወተው ጨዋታ እዛ በነበረበት በስፖርቲንግ ሊዝበን ቪክቶር ጆኬሬሽ ምናልባት በአመት እስከ 50 እና 40 ጎል የሚያስቆጠር ተጫዋች ነው። በተመሳሳይ ምናልባት የእንግሊዝ ፕሪሚየር ሊግ ያለው የተፎካካሪነት በጣም ኮምፒቴቲቭ የመሆን የውድድር ስሜት ስላለ ምናልባት እነዛን ነገሮች የጎሉ መጠን ሊቀንስ ይችላል እንጂ እዚህ መቶ ጎል ማስቆጠር ይችላል ብዬ ማስበው ተጫዋች ነው ቪክቶር ዮኬሬሽ። ወይ አርሰናል ወይ የሆነ ክለብ ቢቀላቀል ሊያደርግ ይችላል ብዬ አስባለሁ። ስለዚህ ቪክቶር ጆኬሬሽ ወደ
ማንቸስተር ዩናይትድ ዝውውር ሊያደርግ እንደሚችል ይነገራል። እንደነ ቪክቶር ኦሲሜን፣ ሁጎ ኤኪቲኬ፣ ቤንጃሚን ሼሽኮ በጣም ብዙ ተጫዋቾች የሆነ ሰዓት ላይ እንደውም እንደነ ፊሊፕ ማቴታ ብዙ ተጫዋቾች ያ ማቴታ በጣም ስማቸው ከማንቸስተር ዩናይትድ ጋር የሚያያዝ ነበሩ። እንግዲህ የሩበን አሞሪም ምርጫ ምን እንደሆነ አናውቅም፣ ወይ ደግሞ የስፖርቲንግ ዳይሬክተራቸው ምርጫ ምን እንደሆነ አናውቅም። እነሱ በሚመርጡት መንገድ ልክ ማቲያስ ኩኛን ባስፈረሙበት መንገድ ሌሎች ተጫዋቾች ያስፈርማሉ ብለን እንጠብቃለን። ራሳቸውን ከአምናው ስህተት ለመቆጠብ ወይ ደግሞ ከአምናው ስህተት ለማዳን ማለት ነው። አምና እንደው ምናልባት የማንቸስተር ዩናይትድ ጥንካሬ ሳይሆን አንዳንድ ክለቦች ድክመት ነው እኔ ማንቸስተር ዩናይትድን ካለመውረድ ያተረፈው ብዬ አስባለሁ። ምክንያቱም ማንቸስተር ዩናይትድ ባለፉት ረጅም ዓመታት ውስጥ በጣም ትልቅ ግርማ የነበረው በጣም ትልቅ ክብር የነበረው በእንግሊዝ ፕሪሚየር ሊግ ውስጥ ምናልባት እንደ ማንቸስተር ዩናይትድ የሚፈራ ክለብ አልነበረም። ነገር ግን ከሆነ ጊዜ በኋላ በጣም በፍጥነት ዲክላይን እያደረገ እየወረደ አንዳንድ የክለቡን እንዴት ነው የማይመጡም ተጫዋቾች የበዙበት ነው እና ይህን ነገር ወራምኑ ተረድተው የክለቡንም ትልቅነት የክለቡንም ኃያልነት አውቀውና ተረድተው ብዙ ነገሮች ሊያደርጋሉ ብዬ አስባለሁ። ሌላው ወደ ቶተናም ቤት ይወስደናል። ቶተናም ቤት ሲሄድ እኔ ዘንድሮ በዝውውር መስኮቱ በጣም ከደከመብኝና ፍዝዝ ካለብኝ ክለብ አንዱ ቶተናም ነው። ቶተናም ምናልባት በባለፈው አመት ዶሚኒክ ሶላንኪን ሲያስፈርም በባለፈው ዓመት አይቲንክ ካቻና ላይ ጀምስ ማዲሰንን ሲያስፈርም ብዙ ተጫዋቾችን ሲያስፈርም ውዶጊን ሲያስፈርም እናስታውሳለን። አሁን ግን ዘንድሮ ምንም አይነት ተጫዋቾች ሲያስፈርምም ሲያይም አላየንም። ምናልባት በጥር የዝውውር መስኮት ላይ ያመጣው ከባየር ሙኒክ ማቲያስ ቴልን ብቻ ነው የተመለከትነው። እሱ ተጫዋችም ያው ነገሮችን ተመልክቶ ነው ወደዚህ ክለብ በቋሚነት ሊቆም የሚችለው፣ ወይ ካልሆነ ወደዛ ወደ መጣበት ክለብ ሊመለስ ይችላል። ስለዚህ ራሳቸውን ለማጠናከር አንጂ ፖስተኮግሉ ከክለቡ እንደተሰናበቱ እናውቃለን። የኤሮፓ ሊግ ዋንጫን ከነሱ በኋላ ከክለቡ ተሰናብቷል። ነገር ግን ወደ ክለቡ የተቀላቀሉት ደግሞ ቶማስ ፍራንክ በቶተናም ቤት አዲስ የሆነ ስር ነቀል የሆነ አቤታ የሆነ ለውጥ ያስፈልጋል ብለው ስላመኑ ምናልባት ከተከላካይ ጀምሮ ከበረኛ ጀምሮ እስከ አጥቂ ድረስ ብዙ ለውጦችን ያደርጋሉ ተብሎ ይጠበቃል ማለት ነው። ሌላ ቼልሲ እንመለከት። ቼልሲ በዚህ የዝውውር መስኮት እንደው ለዚህ ንግግሬ ግን በጣም ከማውራቴ በፊት በጣም ረጅም የዝውውር መስኮት ከፊት ለፊታችን ያለው ምናልባት በማንቸስተር ሲቲ ፍጥነት በሊቨርፑል ፍጥነት ሌሎች ክለቦች ተጫዋቾች ለምን አያስፈርሙ ነው እንጂ ወይ ደግሞ ንግግሮች በዚህ ልክ እንትን አሉ ነው እንጂ የጊዜው በጣም ረጅም ነው። ኦልሞስት 2 ወር ከምናምን አለ ገና የዝውውር መስኮቱ ለማለቅ እስከ ሴፕቴምበር ድረስ ሊቀጥል ነው እና ነገር ግን አትሊስት በወረ ደረጃ በንግግር ደረጃ ወይ ደግሞ በጣም ክሎዚንግ ዲል ከመሆኑ የተነሳ አንዳንድ ክለቦች ያላቸው ተጽዕኖ ከዝቅተኛ ስለሆነ ነው። ቼልሲ ምናልባት አንዳንድ ተጫዋቾችን እንደሚያስፈርም ተነግሯል። እኔ የብራዚል ሊግን አንዳንድ ጊዜ እመለከታለሁ ወይ ደግሞ አንዳንድ ሃይላይቶችን ያለው እና ስቲቫኖ የሚባል አንድ ተጫዋች አለ ወደ ቼልሲ ለመምጣት እያለ ያለ ስቲቫኖ የሚባል ተጫዋች እና ይህ ስቲቫኖ የሚባል ተጫዋች በጣም ጎበዝ፣ በጣም ታክቲካል የሆነ በጣም እንዴት ነው ፍሪ ስታይል የሆነ ተጫዋች ነው እና ምናልባት ቼልሲ ከዓለም ክለቦች ዋንጫ በኋላ ይህን ተጫዋች እንደሚያገኙ ይጠበቃል። የፍላሚንጎ ተጫዋች መሰለኝ ወደዚህ ወደ ክለቡ እንደሚቀላቅሉ ይታወቃል። ሌሎች ተጫዋቾችንም የያዛቸውን ተጫዋቾችን በውሰት እንደሚያስረክብ ተዘግቧል። ምናልባት ከማንቸስተር ዩናይትድ የወሰደው ጄደን ሳንቾ ወደ ማንቸስተር ዩናይትድ ይመልሷል። ምናልባት ኢንዞ ማሬስካ በዘንድሮ ውድድር ዓመት አሪፍ ምናልባት ረጅሙን የውድድር ዘመን በዚህ በጄደን ሳንቾ ነበር ሲጠቀሙ የነበሩት። አንዳንዴ ፔድሮ ኔቶ፣ አንዳንዴ ኖኒ ማድዌኬ እየገቡ እየተቀያየሩ ቦታው እንደሚመሩት የክንፉ መስመር እንደሚመሩት ይታወቃል። ግን ቼልሲ ምናልባት ፋይናንሻል ፌር ፕሌይ ካላዘው በስተቀር የገንዘብ አውጣት ሂደቱን ካላፋለሰበት በስተቀር ክለቦች ይሄ እንዴት ነው የእንግሊዝ ፕሪሚየር ሊግ በጣም ሬር ነው ለእንደዚህ አይነት ነገር በጣም ዲስትሪክት ነው። ዝም ብለን እንደ ገንዘብ ስላላቸው ብቻ የሚያወጡበት አይደለም፣ ገንዘብ ስላላቸው ብቻ የሚያፈሱበት አይደለም። ያለው ሕግ ጠበቅ ያለ ስለሆነ ገንዘብ አወጣጣቸው ማስተካከል አለባቸው። ከአንዳንድ ተጫዋቾች ደሞዝ መቀነስ፣ የአንዳንድ ተጫዋቾችን ገቢ ማስተካከል፣ አንዳንድ ተጫዋቾችን የሆነ ነገር እየሸጡ እየገዙ ምናምን ነገር ነው ማስተካከል የሚችለው። ስለዚህ ቼልሲ ምናልባት ፋይናንሻል ፌር ፕሌይ ይዞት ነው እንጂ ተጫዋቾችን ለማስፈረም ይቦዘን አይነት ክለብ አይደለም። ግን ያው ሊያም ዴላፕን አስፈርሟል። ሌሎች ምናልባት በብዙ በዚህ ልክ ታዋቂነትን ያላተረፉ አንዳንድ ተጫዋቾችን አይቻልም። ሌላው ወደ አርሰናል ነው የሚመጣው። አርሰናል ባለፉት 3 ዓመታት ተከታታይ ሁለተኛ ሲወጣ የጎደለውን አንድ ነገር ዘንድሮ ያደርጓል ብዬ አስባለሁ። ምናልባት ከ2022 23 23 24 እና 24 25 ላይ
ያደረገውን ስህተት ዘንድሮ ይደግማል ብዬ አላስብም። በጣም ተፎካካሪ፣ በጣም ኮምፒቴቲቭ የነበረ ከሲቲ ጋር 2 ዓመት 1 ዓመት ከሊቨርፑል ጋር ሲፎካከር የነበረ የሊጉን ዋንጫ ለማንሳት ያለምንም ዋንጫ ግን ያጠናቀቀ ክለብ ነው አርሰናል ማለት እና ዘንድሮ ግን ይሄ ነገር ይፈጠራል ብዬ አላምንም። ምናልባት ሚካኤል አርቴታ በተጫዋቾቹን በራሳቸው ላይ ቁጭት ፈጥሮባቸዋል ብዬ አስባለሁ። አምና ዋንጫውን ያጡበት መንገድ፣ ካቻምና ዋንጫውን ያጡበት መንገድ፣ ከዛም በፊት ደግሞ ዋንጫውን ያጡበት መንገድ ለራሳቸውም ትምህርት ይሆናቸዋል ብዬ አስባለሁ። ስለዚህ ሚካኤል አርቴታ ዘንድሮ አሪፍ ነገር በመፍጠር ወይ ደግሞ አሪፍ ተጫዋቾችን ወደ ክለብ በመቀላቀል ነው እንደዚህ ማድረግ ያለባቸው። እስካሁን ድረስ አርሰናል የማርቲን ዙቢሜንዲ ዝውውር ለማጠናቀቅ ያው ኦልሞስት የሕክምና ምርመራና ልጁ ኦፊሻሊ ከክለቡ ጋር መታወቅ ነው የቀረው። ኬፓ አሪዛባላጋ የዴቪድ ራያ ባክቤንች እንዲሆን ነው የሚጠበቀው። ክርስቲያን ኖርጋርድ ያው እኔ በግሌ አርሰናል ቶማስ ፓርቴ ማጣት አለበት ብዬ አላስብም። ቶማስ ፓርቴ ምናልባት አሪፍ ተጫዋች እንደሆነ ምንም ግልጽ ነው። ምናልባት ጉዳት ያስቸግረዋል፣ አንዳንድ ነገሮች ይኖሩበታል። ነገር ግን በሱ ልክ እኔ እንጃ ፕሪሚየር ሊግ ላይ በጣም የተረጋጋ ነገር ኳስ የሚጫወት አማካኝ ያልተመለከቱም አማካኞች አሉ። በጣም ጥሩ ጥሩ አማካኞች አሉ። ምክንያቱም ባላንዶር የበላው ሮድሪ 6 ቁጥር ላይ ሞሼስ ካሼዶ እንደነ ካዝሜሮ ምናምን አሪፍ አሪፍ አማካኞች እንደነ ማኑኤል ኡጋርቴ የመሳሰሉት አማካኞች አሉ። ነገር ግን ቶማስ ፓርቴ ኳስን በጣም በተረጋጋና እንዴት ነው በጣም በልቀት ነው የሚጫወተው። ስለዚህ የተጫዋች ለአርሰናል የሚጨምረው ታክቲካል ነገር አለ። ምናልባት የ1 ዓመት የ2 ዓመት ኮንትራት ምናልባት ቢጨምሩለት ለዚህ ተጫዋችም ለራሳቸውም ለክለቡ ለአርሰናልም ይጠቅማል ብዬ አስባለሁ። ሌላው አርሰናል አጥቂ ወሳኝና ወሳኝ ጉዳይ ነው። ምናልባት ሳካ ዓመቱን ሙሉ ያለምንም ድካም ያለምንም ማረፍ ያለምንም ሰለቸኝ በአይነት ሲጫወት ተመልክተነዋል። ስለዚህ ሳካም ማያሳረፍ ያስፈልገዋል። ማርቲኔሊ ምናልባት እኔ ማምነው በጣም አሪፍ ተቀያሪ ሊሆን ይችላል፣ ወይ ደግሞ ምናልባት ወይ በውሰት አሊያም በቀጥታ ሽያጭ ከክለቡ መልቀቅ ያለበት ተጫዋች ነው ብዬ አስባለሁ። የስራውን 2022 ላይ 2023 ላይ የነበረውን ማርቲኔሊን ይጨራሽ አጣቸዋል። በጣም ጎበዝ፣ የሚሮጥ የሚለፋ፣ የሚተጋ ፔናልቲ ውስጥ አሁንም የሚገኝ አሁን ግን የውሳኔ ችግር ያለበት ለማድረግ የሆነ ነገር ለማድረግ የሚቸገር የሆነ የኳስ እንትን የጠፋበት አይነት ሰው ነው የምመለከተው እና ተጫዋቾች በግል ፐርፎርማንሳቸው ወርዷል። ማርቲን ኦዴጋርድ 2022 ላይ ነበረው 2023 ላይ ነበረው ያን ኦዴጋርድ አይደለም። ምናልባት በአመት አይ ቲንክ ያን ጊዜ 15 ጎል ያስቆጠረው ኦዴጋርድ ነበር። አሁን ግን ብዙ ነገሮቹ ቁጥራዊ መረጃዎቹ እየቀነሱ የመጡበት ጊዜ ነው ያለው እና አርሰናል ምናልባት ማርቲን ዙቢሜንዲን በሚገርም ሁኔታ ከማድሪድ ከተለያዩ ክለቦች ተናጥቆ ነው ወደ ራሱ የቀላቀለው። ይሄ አሪፍ ነገር ነው። ክርስቲያን ኖርጋርድ ፕሪሚየር ሊግ ልምድ ስላለው የፕሪሚየር ሊጉን ስለሚያውቅ አየሩን ነገርየውን ሁሉ ነገር ስለሚያውቅ ተጫዋች ከፕሪሚየር ሊግ ሲፈርምና ከሌላ ሊግ መጥቶ ሲፈርም ተመሳሳይ አይደለም። የአዳፕቴሽን ጊዜውን ይቀንስለታል። አዳፕት ለማድረግ ይቸግራል። ስለዚህ ክርስቲያን ኖርጋርድ እዛው ፕሪሚየር ሊግ ውስጥ ያለ ተጫዋች ስለሆነ ለአዳፕቴሽን የሚወስድበትን ጊዜ ይቀንሳል። የፕሪሲዝንም ቶሎ ከክለቡ ጋር አዳፕት ያደርጋል ተብሎ ይጠበቃል። ማርቲን ዙቢሜንዲ ግን ከሪያል ሶሲዳድ ነው የመጣው። ሪያል ሶሲዳድ እና አርሰናል የሚጫወቱ ጨዋታ አንድ አይደለም። ስለዚህ ትንሽ አዳፕት ለማድረግ ጊዜ ይፈልጋል። ለዚህ ነው የፕሪሲዝን ጊዜን ሳያልቅ ቶሎ ተጫዋቾችን ማስፈረም የሚያስፈልገው ከክለቡ ጋር ከቲሙ ጋር ከተጫዋቾች ጋር አዳፕት ለማድረግ ለማስተዋወቅ፣ ለማገናኘት ማለት ነው። ስለዚህ አርሰናል ይሄን ይፈልጋል። ሌላኛው ስትራይከር ነው። 9 ቁጥር አጥቂ ወይ ደግሞ የመሀል አጥቂ ለአርሰናል በጣም አንገብጋቢ እና ምናልባት በደጋፊው ዘንድ ትልቅ ጩኸት እየተሰማበት ያለ ጉዳይ ነው። አንድ ሰው ሰሞኑን ሲያወራ ሰምቻለሁ። እኛ አጥቂ ያስፈርማል ብለን ስጠብቅ እነሱ በረኛ ያስፈርማሉ። እኛ አጥቂ ያስፈርማል ብለን ስጠብቅ እነሱ አማካኝና ተከላካይ። እንዳውም ሰሞኑ ሰምታችሁ ከሆነ ከአንድ የቫሌንሺያ ተከላካይ ጋር ስሙ ሲነሳ ሰምቻለሁ። ተከላካይ ያስፈርማሉ እያለ ነበር እና ምናልባት ሚካኤል አርቴታ በጣም ከየት እንደተማረው ባላቅም ከፍተኛ የሆነ የመከላከል ፍቅር ያለው አሰልጣኝ ነው። በጣም ከፍተኛ የሆነ ዲፌንሲቭሊ ኦርጋናይዝድ የመሆን ዲፌንሲቭሊ በጣም ይሄ በጣም ኮንክሪት የመሆን ፍላጎት ያለው አሰልጣኝ ነው እና የአንዳንድ ተጫዋቾችን ባካፕ እያመጣ እያስቀመጠን ያለው እና አሁን ልክ በዚሁ በጀመረበት መንገድ የሌሎች ተጫዋቾችንም ቦታ እየሸፈነ ቢሄድ መልካም ነው ብዬ አስባለሁ። ስለዚህ እነዚህ ነገሮች ሁሉ ለማድረግ ያበጃል ወይ ደግሞ ይጠቅማል ብለናል ማለት ነው። ስለዚህ የእንግሊዝ ፕሪሚየር ሊግ ክለቦች በዚህ ልክ በዚህ ፍጥነት እንዲህ ተጫዋቾችን እያስፈረሙ ምናልባት አሁን የዝውውር መስኮቱ ከተከፈተ ኦልሞስት 12-13 ቀን ያለው ከዚህ በኋላ በጣም ረጅም ጊዜ አለ። በዛ ጊዜ ውስጥ ደግሞ ብዙ ዝውውሮችን እንሰማለን ብዬ አስባለሁ። እንግሊዝ ፕሪሚየር ሊግ ክለቦችን አነሳሁኝ እንጂ ሌሎች የጣሊያን የስፔን ክለቦችን ብዙ ተጫዋቾችን አስፈርሟል። ለምሳሌ ሪያል ማድሪድ እንደነ
ትሬንት አሌክዛንደር-አርኖልድ ከሊቨርፑል በነፃ ዝውውር እንደነ ማስታንቱኖ ከሪቨር ፕሌት የተለያዩ ተጫዋቾችን እያስፈረሙ ይገኛሉ። ባርሳም እንግዲህ አዳዲስ ተጫዋቾችን ያስፈርማል ተብሎ ይጠበቃል። እንደነ ኒኮ ዊሊያምስ እንደነ ራሽፎርድ የመሳሰሉ ተጫዋቾችን ወደ ክለቡ ይቀላቅላል ተብሎ ይጠበቃል። ወደ ጣሊያን ስንሄድ ያው እንግዲህ የእንግሊዝ ክለብ ተጫዋች የነበረው የሲቲ ተጫዋች የነበረው ኬቨን ዴብሮይን ወደ ናፖሊ አድርጓል። እኔ በግሌ ምናልባት እንግሊዝ ፕሪሚየር ሊግን ማየት ከጀመርኩ እንግሊዝ ፕሪሚየር ሊግን ካየሁት ካወቅኩት ጊዜ ጀምሮ የኬቪን ደብሩይን አይነት ተጫዋች በፍጹም አጋጥሞኝ አያውቅም። በጣም የሚገርም ተጫዋች ነው። ምናልባት ባላንዶር የሚባለው ክብር ካላገኙ ተጫዋቾች ለእኔ ማግኘት አለባቸው ብዬ ከማስበው ተጫዋች አንዱ እሱ ነበር። ምናልባት ከዚህ በኋላ የእድሜ ጉዳይ፣ ምናልባት የጊዜ ጉዳይ ያን ነገር ላለማድረግ ይገድበዋል እንጂ ኬቪን ደብሩይን ማለት የእንግሊዝ ፕሪሚየር ሊግ ካደመቁልን ካስዋቡልን ተጫዋቾች ነውና ዘንድሮ እሱን በማጣቴ በጣም በግሌ እንዴት ነው የእንግሊዝ ፕሪሚየር ሊግ እንደ አዲስ ነው እንትን ብለው እና ኬቨን ደብሩይን በጣም ድንቅ ተጫዋች ነው፣ ድንቅ ነው። እሱም ወደ ናፖሊ ሄዷል። ሌላ ያው ጣሊያን ክለቦች በጣም በዝውውር ላይ እንደፈጠኑ አሁን ጄደን ሳንቾ ከጁቬንቱስ ጋር ስሙ ሲያያዝ ነበረ። እንዲሁ ዳርዊን ኑኔዝ ከናፖሊ ጋር ስሙ ሲያያዝ ነበር። እነዚህ ነገሮች አሉ። ሌሎች ነገሮችን ደግሞ እያየን ተጫዋቾች ሲያስፈርሙ ክለቦችን እያየን እንግዲህ እነዚህ ተጫዋቾች ለምን ወደዚህ ክለብ መጡ፣ ከመጡት በኋላ ታክቲካዊ ቴክኒካዊ ጥቅማቸው ምንድን ነው፣ ከቡድን ጓደኞቻቸው ጋር ከሚመጣው ነገር ጋር እንዴት አድርገው አዳፕት ያደርጋሉ የሚለውን ነገር እየተመለከትን ትንታኔ ይሰጥበታል። አብራችሁ ስለቆያችሁ አመሰግናለሁ። ቴንኪው